the total energy of the universe remains constant እና ምንድነው በዩኒቨርስ ውስጥ ያለው ኤነርጂ ምን እንደሆነ ያሳየናል ማለት ነው። ኮንስታንት እንደሆነ ያሳየናል ማለት ነው። ምክንያቱም በሪአክታንትም በኩል ያለው በፕሮዳክትም በኩል ያለው ኤነርጂ ምን እንደሆነ ያሳየናል ማለት ነው። ኮንስታንት እንደሆነ እንደማያጠፋ ያሳየናል ማለት ነው። በሪአክታንት በኩል የሆነ ኤነርጂ ሉዝ ተደረገ እናም ይሄንን ሉዝ የተደረገውን ኤነርጂ በፕሮዳክት በኩል ጌን የሚያደርግ ነገር አለ። ይሄ ማለት ምንድነው በዩኒቨርስ ውስጥ ያለው ኢነርጂ እንደማያጠፋ ያሳየናል ማለት ነው። በዩኒቨርስ ውስጥ ያለው ኢነርጂ ኮንስታንት እንደሆነ እንዴት እናውቃለን የሚለውን በሚናይበት ሰዓት የሆነ ሲስተም አለ። እናም ይሄ ሲስተም ኢነርጂን ሉዝ ያደረገ ነው። እናም ይሄንን ኢነርጂ ሉዝ በሚያደርግበት ሰዓት የሆነ ሰራውንዲንግ አለ። ይሄንን ኢነርጂ ምን የሚያደርግ ጌን የሚያደርግ ማለት ነው። እናም ይሄንን ዘ ሴም አማውንቱ ምን ያደርጋል ማለት ነው ኢነርጂ ጌን ያደርጋል ማለት ነው። አሁን ተመልከቱ እዚህ ጋር አሁን የሆነ ሲስተም አለ። ኢነርጂን ምን ያደረገ ሉዝ አደረገ። ሌላው ደግሞ የሆነ ሰራውንዲንግ አለ። ኢነርጂን ምን ያደርጋል ማለት ነው ጌን ያደርጋል ማለት ነው። ያኛው ሉዝ ያደርጋል፣ ሌላኛው ደግሞ ምን ያደርጋል ማለት ነው ጌን ያደርጋል ማለት ነው። የሚጠፋ ኢነርጂ የለም ማለት ነው። ይሄ ማለት ምንድነው በዩኒቨርስ ውስጥ ያለው ኢነርጂ ኮንስታንት እንደሆነ ያሳየናል ማለት ነው። የሆነ አማውንት ኢነርጂ ሲስተሙ ምን ያደርጋል እንበል ሉዝ ያደርጋል። በተመሳሳይ ሰራውንዲንጉ ምን ያደርጋል ማለት ነው የዛን ኢነርጂ አማውንቱ ምን ያደርጋል ማለት ነው ጌን ያደርጋል ማለት ነው። እዚህ ጋር በሚታዩበት ሰዓት ዘ ሴም አማውንት ኦፍ ኢነርጂ ምን እንደሚያደርግ ያሳየናል ማለት ነው። ጌን እንደሚያደርግ ያሳየናል ማለት ነው። ይሄ ማለት ምንድነው ኮንስታንት የሆነ ኢነርጂ እንዳለ ያሳየናል ማለት ነው። ወይም የሚጠፋ ወይም የሚባክን ኢነርጂ እንደሌለ ያሳየናል ማለት ነው። This means energy is simply being exchanged between the two components of the universe, keeping the total energy of the universe is constant እና ምንድነው ቅድም እንዳልኳችሁ ሁለቱም ኮምፖኔንቶች ምን ያደርጋሉ ማለት ነው ኤክስቼንጅ ያደርጋሉ። በዩኒቨርስ ውስጥ ያለውን ኤነርጂ ምን ያደርጋሉ ማለት ነው ኤክስቼንጅ ያደርጋሉ እንጂ የሚጠፋ ኤነርጂ የለም ማለት ነው። በዩኒቨርስ ውስጥ የሚጠፋ ኤነርጂ የለም ማለት ነው። ሁለቱም ምን ያደርጋሉ ኤክስቼንጅ ይደረጋሉ። አንዱ ሉዝ በሚያደርግበት ሰዓት አንዱ ጌን ያደርጋል። አንዱ ጌን በሚያደርግበት ሰዓት ሌላኛው ምን ያደርጋል ማለት ነው ሉዝ ያደርጋል ማለት ነው። አንዱ ሉዝ በሚያደርግበት ሰዓት ሌላኛው ጌን ያደርጋል። ሌላኛው ጌን በሚያደርግበት ሰዓት አንዱ ምን ያደርጋል ማለት ነው ሉዝ ያደርጋል ማለት ነው። ኤክስቼንጅ ኦፍ ኢነርጂ አለ እንጂ የሚጠፋ ኢነርጂ እንደሌለ ያሳያል ማለት ነው። እናም በዩኒቨርስ ውስጥ ያለው ኢነርጂ ምን እንደሆነ ያሳየናል ማለት ነው ኮንስታንት እንደሆነ ያሳየናል ማለት ነው። እናም እዚህ ጋር በሚናይበት ሰዓት ሁለት ቦትሎች አሉ። እናም በሁለቱም ቦትሎች ውስጥ ኬሚካል ሪአክሽን እየተካሄደ ነው። እናም በሲስተም ውስጥ የሆነ ኬሚካል ሪአክሽን እየተካሄደ ነው። እናም ኬሚካል ሪአክሽኖች በሚካሄዱበት ሰዓት ሉዝ የሚያደርጉት ምን አለ ኢነርጂ አለ። እናም ሁለቱም እዚህ ጋር በሲስተም ውስጥ የተለያዩ ፓርቲክሎች ኬሚካል ሪአክሽኑን በሚያካሂዱበት ሰዓት ከውስጣቸው የሚወጣ ነገር አለ። እናም ሂትን ምን ያደርጋሉ ማለት ነው ሉዝ ያደርጋሉ። እናም ይሄ ሂትን ሉዝ በሚያደርጉበት ሰዓት ይሄንን ሉዝ የተደረገውን ሂት ሰራውንዲንጉ ምን ያደርገዋል ማለት ነው ጌን ያደርገዋል ማለት ነው። አስቡ አሁን ሲስተሙ ምን እያደረገ ነው ሂትን ሉዝ እያደረገ ነው። ሉዝ የተደረገውን ሂት ኢነርጂ ምን እያደረገ ነው ማለት ነው ሰራውንዲንጉ ጌን እያደረገ ነው ማለት ነው። እናም አሁን ከሲስተሙ ሂት ኢነርጂ ሉዝ እየተደረገ ስለሆነ ኤግዞተርሚክ እንለዋለን ማለት ነው። እናም አሁን ኤግዞተርሚክ የምንለው ከሲስተሙ የሆነ ኢነርጂ ሉዝ በሚሆንበት ሰዓት ኤግዞተርሚክ እንላለን ማለት ነው። ይሄንን ከሲስተሙ የወጣውን ኢነርጂ ጌን እያደረገ ያለው ማን ነው ማለት ነው ሰራውንዲንጉ ምን እያደረገ ነው ማለት ነው ይሄንን ኢነርጂ ጌን እያደረገ ነው ማለት ነው። ሲስተሙ ሉዝ እያደረገ ነው፣ ሰራውንዲንጉ ደግሞ ምን እያደረገ ነው ማለት ነው ጌን እያደረገ ነው ማለት ነው። በተመሳሳይ እዚህ ጋርም ሌላ ቦትል አለ። አሁን በሚታዩበት ሰዓት በሲስተም ውስጥ የተለያዩ ኬሚካል ሪአክሽኖች እየተካሄዱ ነው። ነገር ግን እዚህ ጋር የተለያዩ ፓርቲክሎች ኬሚካል ሪአክሽኖችን እያካሄዱ በውስጣቸው ምንላቸው ሂት የላቸው። እናም ሂት ስለሌላቸው ኬሚካል ሪአክሽኖችን በሚያካሂዱበት ሰዓት ሂት ስለሚያስፈልጋቸው ሂትን ምን እያደረገ ነው ማለት ነው ይሄ ሲስተም ጌን እያደረገ ነው። ጌን እያደረገ ያለው ከየት ነው ማለት ነው ከሰራውንዲንጉ ሂትን ምን እያደረገ ነው ማለት ነው ጌን እያደረገ ነው ምኑ ሲስተሙ ማለት ነው። እናም አሁን ይሄ ሲስተም ሂትን ምን እያደረገ ነው ማለት ነው ጌን እያደረገ ነው። እናም ጌን እያደረገ ስላለ ሰራውንዲንጉ ሂትን ምን አድርጓል እንላለን ሉዝ አድርጓል እንላለን ማለት ነው። ሲስተሙ ደግሞ ይሄንን ሂት ኢነርጂን ምን እያደረገ ነው ማለት ነው ጌን እያደረገ ነው ማለት ነው። እናም አንዱ ጌን ሲያደርግ ሌላኛው ሉዝ ያደርጋል፣ ሌላኛው ሉዝ ሲያደርግ ሌላኛው ምን ያደርጋል ማለት ነው ኢነርጂን ጌን ያደርጋል ማለት ነው።
ወይም ሉዝ ያደርጋል ማለት ነው። እናም አሁን ሲስተሙ ይሄንን ሂት ኢነርጂ ወደ ራሱ ወይም ጌን እያደረገ ስለሆነ ምን እንላለን ማለት ነው? ኢንዶተርሚክ እንላለን። ሁለቱም አሁን እዚህ ጋር የናቸው ነገሮች ምንድናቸው? በዩኒቨርስ ውስጥ ያለው ኢነርጂ ኮንስታንት እንደሆነ ያሳየናል ማለት ነው። ቶታል ኢነርጂ በዩኒቨርስ ውስጥ ያለው ኮንስታንት እንደሆነ ያሳየናል ማለት ነው። ወይም የሚባክን ኢነርጂ እንደሌለ ያሳየናል ማለት ነው። አንዱ ጌን ሲያደርግ ሌላኛው ሉዝ ያደርጋል፣ ሌላኛው ሉዝ ሲያደርግ ሌላኛው ደግሞ ምን እንደሚያደርግ ያሳየናል ማለት ነው። ጌን እንደሚያደርግ ያሳየናል ማለት ነው። በዩኒቨርስ ውስጥ ያለው ኢነርጂ እንደሚያጠፋ ያሳየናል ማለት ነው። እናም እንደዛ ያደረግን በቀላሉ ማወቅ እንችላለን ማለት ነው።